ሰላም ሰላም ጤና ይስጥልኝ እንዴት ናችሁ? በያላችሁበት ሰላም ጤና ፍቅር ይብዛላችሁ። ይህ ኪዱ ኢትዮጵያ ነው። ኪዱ ኢትዮጵያ እንግዲህ አዲስ ጀማሪ ነው። ያው በቅርቡ በአሪፍ ፕሮግራም ጀምራለሁ። ግን ያው እስከዛ ድረስ እንደዚሁ ባለችን በስልክም አንዳንድ ነገሮችን እንወያያለን። ግን ያው አለኝ ካሜራ አለኝ። ትንሽ ኮምፒውተር እያስተካከልኩ ነው። እስከዛ ድረስ ያው በዚሁ እንገናኛለን ማለት ነው። ግን ያው ለማለት የፈለኩት ምንድን ነው፣ አሁን ኢትዮጵያ ውስጥ ብዙ ጊዜ ወደ ስደት በጣም የሚያስጠላ ነገር ነው። ስደት ታውቁታላችሁ። በስደት ዓለም ላይ ያላችሁ በመጥፎ ሁኔታ ውስጥ ያላችሁ ታውቁታላችሁ። ስደት ምን ያህል አስቀያሚ እንደሆነ ሁላችንም ኑሮውን አንወጣም መቼም። ግን አንዳንድ የምንሸወደው ምንድን ነው፣ ሀገራችን ውስጥ መስራት መለወጥ እየቻለ የሆነ የለም በቃ እንትና እኮ ውጭ ሀገር ሄደ ምናምን አምሮበት መጣ ለብሶ መጣ የሚባለው ነገር በቃ ትንሽ ይሸውደናል። እና ሀገራችን ውስጥ መስራት መለወጥ እየቻለ ይህንን ነገር ማድረግ ሳንችል ስንቀር በጣም የሚያሳዝነው። እና መሰላችሁ እኔ በጣም ስደት ላይ መጥቼ በጣም ብዙ ነገሮችን ፌል አድርጌያለሁ፣ አባክኛለሁ። እና ምን ልበላችሁ የምለው ነገር ራሱ ጠፋኝ። እና አይዶንት ኖ ምን ብዬ ልናገር። ዛሬ ላይ እንደዚህ ሆኜ ስላያችሁኝ ለቲክቶክ ለዩቲዩብ ለገንዘብ ብሎ ነው ልትሉኝ ትችላላችሁ። እሱ አይደለም ጉዳይ።